በ10 መሳሪያ ጥይት 3 የጎኑ አጥንት ተሰበረ። ሳምባው ተመቷል በጥይት። ያኔት ሆስፒታል መጣ። ምንም ማድረግ አንችልም አይተርፍምና ይዛችሁት ሂዱ አለ። እሺ አንድ እህት መስከረም የምትባል ልጅ አለች። እሱን የምታቀው እዚህ ዘይት አጸልያ ሄደች ነበር። በዘይት የተጸለየበት ይዛ ሄዳ ነበር። ዶክተሮቹ አይተርፍም ወደ ቤት ይዛችሁ ሂዱ ሲባል እሷ የነብይ መስፍን አምላክ ይፈውሰዋል ብላ ዘይቱን ጠብ አረገች ሰውነቱ ላይ። 3 የተሰበረው አጥንት ወደ ቦታው ተመለሰ። በመሳሪያ የተመታው ሳምባው ተፈወሰ። ይኸው ሰውነቱን ከፍቶ ያሳያል። ነፃ ሆኗል። የእግዚአብሔር ሰው ጉድ ነው እዚህ ቤት። ይኸው በህይወት መኖር አይችልም የተባለው ይሁልኝ። አራ በጌታ አምጣ ወደዚህ እዩት። ማይክ ስጠው እሺ ንገረን። አይዞህ አታልቅስ፣ ድነሃል። እዩ ባካችሁ ሰውነቱ እንዴት እንደተበሳበ። አባ ዳዊት ጀንበሩ ነው የሚባለው። ከአማሮ ከሄደ ነው መጣሁኝ። ከአማሮ ወደ ዲላ ነበረ እየመጣሁ ነበርኩኝ። ሌሎቹ እነሱን ጥሶ ሲያልፉ ተናዶ ነበሩ። እኛ ስንመጣ እኛ ላይ ቶክስ ጀመሩ። ፊቴም ጥይት ነው። በዚህ ገብቶ በዚህ ነው ወጣው። ብዙ ጥይት ነው እኔን ያገኘኝ። በዚህ ገብቶ በዚህ ነው ወጣው። በቃ ከዛ እንደምንም ብዬ በሌላ መኪና ምናምን ለራሳቸው መልሶ ጫኑት። ከጫኑ በኋላ ዲላ ነው መጣሁኝ። ዲላ መጥቼ ራስን አላቅም ምን አላቅም። የባለም መኪና እህት ነበረች እዚህ ተከታተላለች። ዘይት ነበራት እሷ ጋር። ከዛ ጥቅምት 11 ነው እሷ ሄደችው። ማክሰኞ ነው ተመታ። ሮብ ሄደች። ሮብ ሄዳ ዘይት በዚህ ነው ያፈሰችው። በዚህ ውስጥ አፈሰች። እዝም ቀባች፣ እጀም ቀባች። ከዛ በኋላ ራስን አላቅም እኔ 3 ቀን ሙሉ 3ኛው ቀን ነቃውኝ። ከነቃው በኋላ እንዴት ዳንኩኝ አልኩኝ። እሷ ናት መሲናት አምጥታ ዘይት ምናምን የቀባቸው አሉ። አዎ እሺ ምናምን ብዬ ተውኩኝና ያነት እዚህ አዘዙ። ያነት እዚህ ሲያዙ እዚህ መጣውና ይሄ ልጅ አይድነሙ ይዛችሁ ብትሄዱ ይሻላል አሉ። ይሄ አጥንት 3 ጎድን አጥንት አይሰራ የለውም ብረት ይገባል አሉ። ሳምባ አሁንም ቆይ እስኪ ላሳያችሁ። ሳምባው ነው ሳምባ ነው እግዚአብሔር 3 ወር ሙሉ ውጭ ነበረ እንዲህ ክፍት። ይሄ ክፍት ነው። ትል ወጣ መጨረሻ ላይ ትል። ከዛ በኋላ በቃ እኔ አልሞትም ብቻ ነው ምለው። እኔ ያነት እዚህ ሰራተኞቹ ካሉ ያቁኛል። እኔን በአልሞትም ብቻ ነው ምለው። ከዛ በኋላ ይሄ 3 ጎድን አጥንት ይገባል ያሉትም አጥንት ማለት ነው ብረት አልገባም ራሱ ብቻ። ሳምባ ይወጣል ያሉትም ሳምባ ራሱ ብቻ። ይኸው ሰው ሆኜ እናንተ ጉባኤ መሃል ይኸው መጥቻለሁ። እግዚአብሔርን አመስግኑልኝ። እባካችሁ ሌላ አንዴ እዩት። ይሄን ቪዲዮ እዩት። ፎቶ ይታያችኋል? እዩት። ይታያል? እኔን የሚገርመኝ ኢየሱስ 2 ጥይት ነው እጄን ያገኘው። 2 ጥይት ነው። ሌላው አሁንም እዚህ ነው መታውኝ የተመታውኝ። አይን ላይ መስታወት አገኘ።